ሰላም ሰላም ውድ የዩቲዩብ ቤተሰቦች፣ ዛሬ ደግሞ ቀላልና ጣፋጭ ለአንድ ሰው ብቻ የሚሆን የእንቁላል ጥብስ አሰራር ይዤላችሁ መጥቻለሁ። አብራችሁን ሁኑ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰባዊነታችሁን አጋሩኝ። አሁን እንደምታዩት ሽንኩርታችን ቲማቲሙ አንድ ላይ እያጠበስኩት ነው። ትንሽ ቲማቲም ውሃ ስላለው ያው ውሃውን እስኪጨርስ ድረስ ነው እንትንምለው ማለት ነው ማበስለው። ምክንያቱም ውሃው ካላለቀ በስተቀር ዘይት ማድረግ ብዙ ስላልሆነ ውሃውን እስኪመጥ ድረስ ቲማቲሙና ሽንኩርቱ ውሃውን እስኪመጥ ድረስ እጠብቀዋለሁ ማለት ነው። እንደዚህ አንተከተኩኝ። ያው እንደምታዩት ሽንኩርታችን በዚህ መልኩ ውሃውን ምጥጥ ሽንኩርቱና ቲማቲሙ ውሃውን ምጥጥ ሲያደርግልን ዘይታችንን እንጨምራለን ማለት ነው። ዘይታችንን ጨምረን ከዛ እንደምታዩት መልኩ ውሃውን ስለመጠጠ በቃ ዘይታችንን እናማስለዋለን ማለት ነው። ጥብስ ነገር እናደርገዋለን። ዘይቱንና ቲማቲሙን ሽንኩርቱን አንድ ላይ ማለት ጥብስ እናደርገዋለን። በዚህ መልኩ ሽንኩርታችንን ከዘይታችን ጋር ከጠበሰን በኋላ የጥብስ ቅጠል የተፈጨ የጥብስ ቅጠል ነው ያደረኩት። የጥብስ ቅጠል ጨምሬ ያለሁኝ እርድ አደረኩኝ። ከዛ አንድ ላይ እነሱን ሚክስ አደረኩኝ፣ አዋሃድኩት። በምታዩት መልክ እንግዲህ እንደዚህ ከሆነ በኋላ ጨው ነው የጨመርኩት። ጨውን ጨምሬ ያው ወደ ማማሰል ነው። አዋህደዋለሁ ጨውን ከስልሱ ጋር አዋህጄ እንግዲህ እንደምታዩት እኔ የተጠቀምኩት 2 እንቁላል ነው። ለኔ ለብቻዬ ስለሆነ ነው 2 እንቁላል የተጠቀምኩት። ስልሳችን እንደምታዩት እንደዚህ ከሆነ በኋላ እንቁላሉን እየሰበርኩኝ ጨመርኩኝ። አሁንም አንዱን ጨምሬ ያለሁኝ። ከዛም በኋላ ማዋሃድ ነው ማለት ነው። ሽንኩርታችንን እና እንቁላላችንን ከስልሱ ጋር እናዋህደዋለን ማለት ነው። እንደዚህ መታሁት። እዛው ሳህኑ ላይ እንዳለ እንቁላሉን ምትት አደረኩት ከስልሱ ጋር። እንቁላላችን እንግዲህ በዚህ መልኩ ፍርፍር ካለ በኋላ ቃሪያ ነው የጨመርኩት። እኔ ከትፎ የተቀመጠ ቃሪያ ነበረኝ። ቃሪያዬን ነስነስ ያደረኩበት። እንቁላላችን በቃ ባማረ መልኩ
ለአንድ ሰው የምትሆን አነስ ያለች ጣፍጥ ያለች እንቁላላችን ይሄንን መስሎ ፍርፍር ብሎ ደረሰ ማለት ነው። አሁን ደግሞ በእንጀራ ላይ አድርጌ ከለሩ ምን አይነት እንደመጣ እናየዋለን። እንቁላላችን እንግዲህ በአማረ መልኩ እንደዚህ ሆኖ ደርሶልናል እና ይሄንን ይመስላል። አንዳንዴም እየሰራችሁ ሞክሩት። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከወዲሁ ስለምትሰጡኝ ፍቅርና አክብሮት ከወዲሁ አመሰግናለሁ።